እዚህ ጋር የምታዩት የፖሊስ መርማሪ ወንጀሉን እየመረመረ ባለበት ወቅት ወንጀለኛው ራሱ እንደሆነ ያውቃል። ትንሽ ግራ ያጋባላ። ታሪኩን በደንብ ልንገራችሁ። በ1951 መርማሪ ሮበርት ሊድሩ ፓሪስ ውስጥ ይኖር ነበረ። ፓሪስ ውስጥ ባሉ ፖሊሶች ብዙ ኬዞችን በመፍታቱ ምክንያት ተደናቂነትን አግኝቷል። ጸባዩም የተረጋጋና ሁሉም ነገር በማስተዋል የሚያደርግ ሰው ነበር። የሆነ ጊዜ አንድ መርከበኛ ጠፍቶ ሮበርት ኬዙ እንዲይዘው ወደ ሌ ሃቭሬ ይላካል። በቦታው ሲደርስ መሽቶ ስለነበረ ሆቴል ይዞ የሰውየውን ፋይልና ሽጉጡን ትራሱ ስር አስቀምጧቸው እንቅልፉን ይተኛል። ሮበርት በነጋታው ከእንቅልፉ ሲነቃ ካልሲዎቹ ረጠብ ብለዋል። አየሩ ስለመሰለው ምን አይነት አየር ነው እያለ ትራሱ ስር ያስቀመጣቸውን እቃዎች ሲያይ ፋይሉ የለም። በዚህ መሃል ስልክ ተደውሎ መርከበኛው ባህር ዳርቻው ጋር ተገድሎ እንደተገኘ ይነገረዋል። ሮበርት ቶሎ ብሎ ልብሱን ለባብሶ ወደ ቦታው ሄዶ ምርመራውን ይጀምራል። መርከበኛው ሞቶ የተገኘበት አካባቢ የእግር ኮቴዎች ነበሩ። በቅርብ ሆኖ በደንብ ሲያያቸው ከራሱ እግር ዱካ ጋር አንድ አይነት ይሆንበታል። ጠዋት ለምን ካልሲው እንደረጠበ እየገባው መጣ። ማን እንዳረገው አውቃለሁ ብሎ ራሱን አሳልፎ ለፖሊሶቹ ሰጠ። ፖሊሶቹ መርከበኛው የተገደለበትን ጥይት ሲመረምሩ ከሮበርት ሽጉጥ ጥይት ጋር ተመሳሳይ ነው። ወደ መኖሪያው ከተማው ፓሪስ ተልኮ ፍርድ ቤት ቀርቦ ዳኛው ለምን እንዳረገው ጠየቀው። ሮበርት ብዙ ጊዜ በእንቅልፍ ልቡ ይሄዳል። መርከበኛውን ለምንና እንደዚህ ሊያረገው እንደቻለ ባያስታውስም በእንቅልፍ ልቡ ግን ሊያረገው እንደሚችል አመነ። በዶክተሮቹ ምርመራ ተደርጎበት እውነቱ እንደሆነ ተረጋገጠ። ዳኛው እስር ቤት አስገብቶ ከማሰር ይልቅ በቤት ውስጥ እስራት እንዲታሰር ትዕዛዝ ሰጠበት። ይህን ታሪክ ለዛ ለሚቃዥ ጓደኛችሁ ላኩለት። ፎሎ፣ ላይክ፣ ኮፒ ሊንክ ማድረግ እንዳረሱ። ይመቻችሁ።